ውድ ተመልካቾቻችን ዛሬ የመጀመሪያውን ስርጭታችንን ነው የምናቀርብላችሁ። አሁን የምንገኘው በወተት ከብት እርባታ ማዕከላችን ውስጥ ነው የምናካሄድበት ቦታ ነው። በዚህ ቦታ ላይ እንደዚህ የምታዩቸው ከብቶች አሉ። በመጣንበት ሰዓት እረፍት ላይ ናቸው። አረፍ ብለው ከብቶችም ይዝናናሉ። ለነገሩ እንደምታዩት የተኙት ሰጋቱራ ላይ ነው። ሰጋቱራ ላይ ዘና ብለው ተኝተው ይገኛሉ። አንዷ ቆማለች። እቺ አሁን የደረሰች ከብት ነች። ከአንድ ወር በኋላ የምትወልድ ነች። ለምንድን ነው ሰጋቱራ ያደረግነው? ለከብቶች ምቾት ሲባል ነው። ከብቶች እንደ ሰው እንክብካቤ ይፈልጋሉ። ሰው እንክብካቤ እንደሚፈልገው ጥሩ ነገር ላይ መተኛት እንደሚፈልገው ሁሉ እነዚህ እንስሳትም በጥሩ መኝታ ላይ ደልደል ብለው መተኛት ይገባቸዋል። እንግዲህ ለዚህ የተሻለ ምርት ሆኖ ያገኘነው የእንጨት ፍቅፋቂ የጣውላ ፍቅፋቂ ነው። ሰጋቱራ ይባላል። በተለምዶ በዘመናዊ መልክ የተሰራ የፕላስቲክ መተኛ አለ። እስከ 20 ሴንቲሜትር የሚወፍር እና በእግራቸውም ዳሜጅ የማያደርጉት አለ። ውድ ነው። ሀገራችን ውስጥ ስለመገኘቱ እርግጠኛ አይደለሁም፣ ግን ውጪ በተለይ ቻይና አለ። የተለያዩ አማዞን እና አሊባባ የመሳሰሉት የመሸጫ ፕላትፎርሞች ላይ ገብታችሁ ማየት ትችላላችሁ። ግን በብዛት ነው ማዘዝ የሚቻለው። በትንሹ ማዘዝ ስለማይቻል እንግዲህ አንድ ላይ ተደራጅታችሁ እሱን በማስመጣት ለከብቶቻችሁ ምቾትን መጨመር ትችላላችሁ። ምቾታቸው ጨመረ ማለት ፕሮዳክቲቪቲያቸው ጨመረ ማለት ነው። ጤናማ ይሆናሉ፣ ደስተኛ ይሆናሉ፣ ሪላክስድ የሆኑ ዘና ያሉ ይሆናሉ። ያ ማለት የወተት ምርታቸው ይጨምራል፣ ጤናማነታቸውም እንደዛው ይጨምራል ማለት ነው። እንግዲህ ለዛሬ ያዘጋጀነው አጭር ዝግጅት ይሄን ይመስላል። ኮፒ ሊንክ፣ ሼር፣ ላይክ አድርጉልን። ሌሎች ጠቃሚ መረጃዎችን ተመሳሳይነት ይዘት ያላቸውን ይዘን እንቀርባለን። እስከዛው መልካም ቆይታ። ባባይ